በዛሬ ቀን ይሄንን ዜና ሰማለሁ ብዬ አላሰብኩም ነበር። መስፍን ብሩ ከኔ ጋር 100 ጊዜ ሊገባ በኤምኤምኤ ማች 100 ጊዜ ነው ያሸንፈዋለሁ። በግራ በቀኝ ጆኒ ጂጂትሱና ንቃተ ነበር የተናገርኩት እና ከነሱ ጋር መነጋገር አልፈልግም፣ ምክንያቱም ቢዚ ነኝ። ግን ቀጠሮ ለመጣል አሪፍ ቦታ ተገናኝተናል። ከኔ ጋር ማውራት ከፈለጋችሁ የኔ ቢሮ ይሄውና ማውራት እንችላለን። ፌስ ኦፍ የምትፈልጉ ከሆነ ጋብዛችኋለሁ። በነገራችን ላይ አክባሪያችሁ ነኝ። ነገር ግን ስራ ነው፣ ስራን እናስቀድማለን። ይሄ ቪዲዮ ለቦክሰኛው መስፍን ብሩ ነው። መስፍን ብሩ እረፍ እዛው በተከበርክበት ሙያ ይሻላል። ስለ ኤምኤምኤ አታውራ፣ ኤምኤምኤ እና ቦክሲንግ it is a big difference። ልዩነት አላቸው። ኤምኤምኤው ለኛ ተወለን እነ ሴዶ እነ በቀሉ ይቅጠሙኝ እኔ ሰከንድ አላቆያቸውም ምናምን ብለ የሆነ ፖድካስት ላይ አውርተሃል። ኤምኤምኤ የግድያ ስፖርት ነው። በቃ የግድያ ስፖርት ነው። ይቅርብህ። እዛው ቦክስ ላይ ተከበርክበት ብዙ ነገር የሰራህበት እዛው ቦክሲንግ ላይ ይሻላል፣ እዛው ይሻላል። እንደውም አይ ምትል ከሆነ ደግሞ ነገ እመጣልሃለሁ ማለት ነው። ነገ አድዋ ሙዚየም ላይ ከ3 ተኩል ጀምሮ የቦክሲንግ ውድድር አለ። ያንተም የጂም ምርቃት አለ። ነገ እመጣልሃለን፣ ጠብቀን። በቀሉም ትመጣለች፣ ግን እኔ መጀመሪያ እመጣለሁ፣ ቀድሜያት እመጣለሁ፣ ፊት አደርጋለሁ፣ ኤምኤምኤ ፊት አደርጋለሁ ምትል ከሆነ ፕሮግራሙ ሳታዘጋጅ እሸኝሃለሁ እኔ ማለት ነው። ስለዚህ ነገ 3 ተኩል እንገናኝ እዛው አድዋ ሙዚየም አንተ የምታዘጋጅበት። ሁላችሁም ተጋብዛችኋል። ኑ እዛ እኔ መጥቼ እዛ አድዋ ሙዚየም መጥቼ እንዴት ጉድ እንደምሰራው ታያላችሁ ማለት ነው። ጠዋት ከ3 ተኩል ጀምሮ እዛው እንገናኝ። መስፍን እዛው እንገናኝ፣ አሳያለሁ ኤምኤምኤ ምን እንደሆነ ማለት ነው። እንገናኝ። መስፍን ከኔ በላይ ጉልበት የለው። ከፈለገ ከኔ ጋርም ኤምኤምኤ መግባት ይችላል። መስፍን ከፈለገ አቶ መስፍን ያሉትን ሰምታችኋል አብዛኞቻችሁ ብዬ አስባለሁ። ቦክስ ጆኒንና ንቃትን እገጥማለሁ ነው ያለው። ከኔ በላይ ጉልበት የለው በፍጹም። ቴክኒክ ምናምን 2 ዙር ወደዚህ ጠብጠብ ሊል ይችላል። የቦክሲንግ አሪፍ ፉትወርክ ይኖረዋል፣ ይይዘዋል፣ ያልቃል ጨዋታ። ይሲ ከፈለገ ከኔ ጋርም ኤምኤምኤ መግባት ይችላል መስፍን ከፈለገ። ግን አይ ጋራንቲ ዩ the first round ጌሙ ያልቃል። 11 ዓመት ጀምሮ የሰራው ማርሻል አርት 30 ሰከንድ አያድንም። 3 ዓመት ከሰራ ሰው ጋር ስገባ ማለት ነው። I can't wait to show you guys what I can do። እሺ ጆኒ ላስት ታይም ሴዶን ኢንተርቪው ሳረገው ትሬት አስቀምጦልሃልና ከግንባሩ ላይ እንደ ፋውንቴን ነው ደም ማፈሰበት ብሏል። do you have any response to that? ፋውንቴን ምን እንደሆነ ማወቅ ራሱ ትልቅ ነገር ነው። I'm impressed ሴዶ ፋውንቴን ኮንሴፕቹዋላይዝ ማድረግ ገርሞኛል። ናው እኔ to be honest ከሴዶ ፋይት በላይ የመስፍን ብሩ ፋይት ነው በጣም ያጓጓኛለሁ። መስፍን ብሩ ኢቲኤፍሲ 3 ተዘጋጅ፣ እባክህን ፈርተህ ምክንያት እንዳታመጣ። እድሜ ልክን ማርሻል አርት ውስጥ አሳልፏል። ትንሽዬ 3 ዓመት 4 ዓመት ብቻ ነው ማርሻል አርት የሰራሁት፣ ግን በጣም ብዙ ጊዜ የሚሰማው ነገር አለ ኢትዮጵያ ውስጥ 20 ዓመት ሰርቻለሁ፣ 30 ዓመት ሰርቻለሁ፣ 15 ዓመት ሰርቻለሁ ይላል። it's really not about ምን ያህል ዓመት እንደሰራ። እኔ በ3 ዓመት ውስጥ የ10 ዓመት ኤክስፒሪየንስ አካብቻለሁ። because I focus on doing the right things, I train smart, but also I love this shit. ማንም መስፍን ብሩ በቦክሲንግ የምትተማመን ከሆነ እስቲ በመጀመሪያው ሰከንድ 30 ሰከንድ ኖክአውት ማድረግ የምችል ከሆነ እኔ this would be a very shocking world that we're living in ማለት ነው። I hope you accept this. Boxing versus Brazilian Jiu-Jitsu. ኢሊያ ቱፖሪያ እና ቻርልስ ኦሊቬራ ምናምን የምትሉ ሰዎች ደግሞ አለ። I have a lot of beef MMA ቆጥ ከሌላቸው ሰዎች ጋር። ኢሊያ ቱፖሪያ ቦክሲንግ ነው፣ ቻርልስ ኦሊቬራ Brazilian Jiu-Jitsu ነው የሚሰራው። Therefore boxing is better than Jiu-Jitsu. But do you guys know ኢሊያ ቱፖሪያ has a black belt in Jiu-Jitsu, a black belt in Judo. He's one of the highest level Greco-Roman wrestling skill እንዳለው like ዝም ብሎ አይደለም ቦክሲንግ ላይ ተማመነው። he's like UFC ከመግባቱ በፊት ኢሊያ ቱፖሪያ ከቦክሲንጉ በላይ በግራፕሊንጉ ነው የታወቀው። እስቲ ትንሽ ሪሰርች አድርጉ፣ የምትወዷቸውን ፋይተሮች አጥኗቸው፣ የመጀመሪያ ሰምሽናቸው ምን እንደሆነ እዩ። now if you really believe boxing ከጂጂትሱ ይሻላል ብላችሁ መስፍን ብሩ 70 ኪሎ ግራም ነው ፋይት የሚያደርገው። I'll go down to 70 ኪሎ ግራም and I will fight you. አንተም ስፖርትህን ወክል፣ እኔም ስፖርቴን ወክላለሁ። who has the best fight? Who has the best martial arts? But most importantly, don't take Sedo seriously. ይሄ
ማስታወቂያ ብሬክ ነው። እኔና ንቀት ሊና ፋይት ነበረ። ኮመርሻል ብሬክ ሄደን የሴዶ ጋር ከዛ በኋላ መስፍን ብሩ ይጠብቃቸዋል። ሴዶ ያለውን አንድ የምስማማው ነገር አለ። ተከብረህ ባለህበት ሴፍ በሆነ ኢንቫይሮንመንት ውስጥ ብትቆይ ይሻልክ ነበር። but now I don't know ማናዙያል እንዴት peer pressure እንዴት ያደርጋል? intellectually inferior የሆነ individual እንዴት አንተን peer pressure ያደርጋል የራስህን መቃብር እንድትቆፍር? I just don't understand it. Do you know what will happen to your career after what I do to you? ይሄን 11 ዓመት ጀምሮ የሰራው ማርሻል አርት 30 ሰከንድ አያድንህም። 3 ዓመት ከሰራ ሰው ጋር ስገባ ማለት ነው። I can't wait to show you guys what I can do. I am fucking crazy. You guys are going to see it.